ጋር እስከ ከዚህ በፊት ሰምቼው ስለማላውቅ ማለት ነው። ምልሽ ፋኖ የፈጸማቸው ስህተቶች ካሉ የጽንፍ ድርጊቶች ካሉ እነሱን እየተከላከልኩኝ አይደለም። ግን ከኦሮሚያ ክልል ውጭ በተለይ ከጀዋር ጥበቃ ጋር በአማራ ክልል ላይ እየተደረገ ያለውን ነገር ወይም ፋኖ ሲሰራው የነበረውን ነገር ልኮ ምንም አልሰራም አይደለም። ይሄ እንዴት መንገዶች ተዘግተዋል። ለትግራይ ምንም አይነት እንቅስቃሴ የለም። የሚያደርገው የክልሉ ውስጥ ያለ ወጣት ነው። ምክንያቱም በተለያዩ ሁኔታዎች ያሉትን ነገሮች ሲዘርፍ ስለታየ ማለት ነው። መንገዶች ዝግ ናቸው። ምናልባት የክልሉ መንግስት ፈቃደኛ ነው በዚህ ረድቷል አልረዳም ሌላ ጉዳይ ነው። ምክንያቱም ክልሉ ፈቃደኛ ቢሆን መንገዱን ያስከፍታል። መንገዱን መዝጋት ትክክል አይደለም። በዚሁ ልቻል ትክክል አይደለም የሚባል ነገር አይሰራም እንጂ ወይ አይደለም ለምን ያወግዛሉ እንጂ እንዴት ያወግዛሉ? እርሱማ እንዴት ያወግዛሉ? ቄሮ ነው የሚያወግዙት እርሱ አሸባሪ ቄሮ ነው። ስለዚህ መንገድ ተዘርፏል። ሰዎች በድንጋይ መሀል ሊያረጉ ነው የመጡት በሚል በድንጋይ ተቀጥቅጠው ተገድለዋል። ቦምብ የያዙ ሴት ናቸው ተብሎ አንዲት ሴት እየተንገላቱ ትግራይ ተወላጅ ናቸው ቦምብ ይዘው ነው የነበሩት ተብሎ በማንገላታት የሞቱ ሴት አሉ። ይሄን የምናውቀው ነው። ሌላ ግንቦት 7 ስብሰባውን በዛ እንዳያደርግ ወጣቶች ክላሽ ይዘው ሲከላከሉ ነበር። ከዚህ በላይ አሸባሪነት ምንድን ነው? ደርሱ መለስ እስቲ አንተ ሰውዬው ከዚህ በላይ ምንድነው? ደም ማፍሰስ ነው። ከዚህ በላይ ማለት ሬሳ ገድሎ ሬሳ መቆራረጥ። ከዚህ በላይ አዳምጥ መጀመሪያ አዳምጥ መጀመሪያ አንተ ኮቶታ ቆርጦ መግደል በተደራጀ መልክ ወዘተ በጣም ሰፊ ነው ዝርዝሩ። መጀመሪያ ነገር እነዚህ ድርጊቶች አሁን ያልሻቸውን ነገሮች ቄሮ ፈጽማቸው ወይ አልፈጽማቸውም ወይ የሚለው ነገር ነው አንቺ ስትይ ሰምቻለሁ። ከዛ ውጭ ግን ቄሮ ናቸው እነዚህ ነገር ማን ነው? ይቅርታ አድርጊልኝ ፋኖ ነው የፈጸማቸው ስለመባሉ ለምሳሌ አሁን በተለይ ሰምተናል። ሁሉም ውሸታማች ናቸው። ግን የተደራጀ ኃይል ነው ይሄን የፈጸመው ሲባል ግን ሰምቼ አላውቅም። አንድ ነገር ሲጠፋ ቄሮ የሰውን ግንዛቤ በሙሉ መንጋ ነው የሚል ነው። እና እንደውም አስታውሳለሁ እንደዚህ አይነት መንጋ መፈጠሩ እንደ ህዝብ እንደ ህብረተሰብ በጣም ሊያሳስበን ይገባል። እንደውም ሲባል የነበረው ቤት በጣም ከብሔርተኝነት ጋር ተሳስሮ እንደዚህ አይነት የብሔርተኝነት ጽንፍ የሆነ ብሔርተኝነት ነው እንደዚህ አይነት መንጋ የፈጠረው ሲባል ነው የሰማሁት እንጂ የተደራጀ ኃይል ነው ይሄን የፈጠረው ሲባል ሰምቼ አላውቅም። መንገድ ተዘግቷል ያልሽው ነገር ትክክል ነሽ። የተደራጀ ኃይል ነው ይሄን የፈጸመው። ግን መንገድ መዝጋት በሽብርተኝነት ደረጃ የሚፈረጅ አይደለም። የተሳሳተ የፖለቲካ ምርጫ ነው። ትክክል አይደለም፣ ፍትሃዊ አይደለም፣ የሚወገዝ ነው። ግን ሽብርተኛ የምንለው አይደለም። ሽብርተኛ ለማለት አሁን ቅድም መስፈርት አስቀምጫለሁ። ደም መፍሰስ አለበት፣ ሰው መሞት አለበት። ያንን በዚህ መንገድ በመዝጋት ሰው አልሞትም። እኔ ካለ ንገሪኝና እንትላለሁ። በዚህ መንገድ በመዝጋት ሰው ላይ ጉዳት ሰው ተጎድቶ ነው። አሁን ቅድም አልኩሽ በድንጋይ እንዳልኩሽ እሱ ነው ኮምፕሊሽ እሱ መንጋይ ፈጽ ይሄ አሁን በድንጋይ ተቀጥቅጠው ይሞቱ ሰዓቱን በቃ በራስ እያወራት ትጨርሳለህ። ሁሉም ሰው ሲል ያን ነበር ነው። እኔ አንቺ ነሽ አሁን በተደራጀ ኃይል በፋኖ ነው አክሱን ታይና ጠይቀኝ እንጂ ተረባይና በወቅቱ ግን በሶሻል ሚዲያ ላይ ሲባል የነበረው ዝም ብሎ መታበታል እንዴ። ለመንጋው ደግሞ እንዳልኩሽ አሁን ራሴን እየደገምኩኝ ነው። ለመንጋው ደግሞ ያነሳሳው ጽንፈኛ ብሔርተኝነት ነው። ስለዚህ ጽንፈኛ ብሔርተኝነትን መቃወም አለብን ሲባል ነበረ የሰማሁት። ስለዚህ አነሳስሽ የግድ ፋኖን ከቄሮ ለማስተካከል የመጣ ነገር ነው ይሄ አባባል ብዬ ነው የማስበው። አንድ ወይ እንግዲህ ፋኖ ይሆናልሽ ፋኖ በነገራችን ላይ ፋኖ እዛው ክልል ውስጥ ያለ አደረጃጀት ነው። ይሄ ጥርሱን ያገጠጠ እኮ ዘረኝነት ነው። እንደዚህ አይነት ጥፋቶች በክልሉ እየተደረጉ ማንም ሰው አንድ ሰው ሲነገሩ አንድ የመንግስት ባለስልጣን ጓደኛዬ ሞቶ ቀብር መሄድ አልቻልኩም አለ እንዴ። ማንም ሰው በነፃነት የማይንቀሳቀስበት ክልል አይኑን አግጥጦ እያዩ እንዴት ይሄንን ይክዱኛል? አቶ እስክንድር እኔ ምክድሽ ምንድነው መከሳሳን እኔ ምነግርሽ እውነታ ነው። በአማራ ክልል አሁን በመጥተው ፋኖ በሚንቀሳቀስባቸው አካባቢዎች ቅድም ነግሬሻለሁ። ሰው ተገድሎ ሬሳው አልተቆራረጠም። ሴት ልጅ ሴቷን እሱ ከፋኖ ጋር አንቺ ብቻ ነሽ ያገናኘሽው፣ ሌላ ማንም ያገናኘው የለም። እኔ አንቺ ነሽ ለመጀመሪያ ጊዜ ስታገናኘው ያየሁሽ። አይገርማችሁ? በዚሁ በአሸባሪነት ጋር እንሂድና እርሱ እንግዲህ ከፍተኛ የሆነ መቆርቆር አሉት። እንደ ሀገር አሸባሪዎች እንዳይኖሩ ይፈልጋሉ። ጥሩ ነው።
በጣም ጥሩ ነው። ነገር ግን እርሶ ራሱ ከአሸባሪ ያልተናነሰ ስራ ሲሰሩ ከርመው ማን ነው ከሌን አሸባሪ ከሌን ሰላማዊ አድርጎ ደረጃ መደብ ያደረጉት? እርሶ በግሎ ጋዜጣ በሚታተምበት ጊዜ አምደኞች በትግራይ ህዝብ ላይ ዘምተው ልክ ጀርመኖች አይሁድን እንደጨፈጨፉ ትግራዮችን ሲያነሳሳ የነበረ ጋዜጣና ሲያሳትሙ የከረሙ አሸባሪ ሰው የዘር ማጥፋት በትግራይ ላይ ሙሉ ለሙሉ ሲያውጅ የነበረ ጋዜጣ ሲያሳትሙ የነበሩ ሰው በምን ሞራል ነው ይህንን የሚያደርጉት? ያንን ፈጽሜ ከሆነ እኔም ራሴ ለእስር መዳረግ አለብኝ። በነገራችን እንዳልሽው ለእድሜ ጋዜጣው ሲያሳትሙ ነበር። በቃ ችግር የለውም እኮ እሱን ማቅረብ ነው። እሱ እኔ አሁንም ወደኋላ ሄደን ለእሱ እንትን መኖር የለበትም። ስለዚህ የጊዜ ገደብ በደንብ አያይዘው በዛ አምድ በጋዜጣው ምን አለ መሰለሽ አንድ ነገር ቤት አሁን አንቺ ዳንኤል ብርሃኔ ሲጠቀምበት የነበረውን ማስረጃ ኮታንኮት ማስረጃ ይዘሽ ነው እነሱ የምትይው። ስለዚህ ከዛ ጋር የተያያዘ ፌክ ኒውስ አለ አይደለም፣ ፌክ ደግሞ ማስረጃ የሚሉት አለ። ፌክ ማስረጃ ይዘሽ ነው የምትናገርበት ምክንያት ይገባኛል። ጋዜጣውን ወመዘክር ጉሪያው ትችን ጥሩ በቃ እንደሱ አድርጌ እሱን ማድረግ ትችላለች። መጀመሪያ ነገር እሱን ማድረግሽን ጠራጠራለሁ። አንዳቸው ክርክር ለማሸነፍ ያልሻት አባባል ነው እንጂ ጠራጠራለሁ የማድረግሽን። እሱን ብታነቢ ኖር የዛ ጽሁፍ መቋጫ አሁን የዛ ጽሁፍ መቋጫ ኢትዮጵያ እንደዚህ አይነት ነገር እንደማያስፈልጋት፣ እንደዚህ አይነት እልቂት ኢትዮጵያ ውስጥ ሊፈጸም እንደማይችል እንደማይገባ የሚደመድም ነው። ይቀጥላል ይላል፣ ከስር ይተርካል። በናዚ ጀርመን ውስጥ የነበረውን ሁኔታ በሚቀጥለው ሳምንት ይቀጥላል፣ ከስር ይቀጥላል ይላል። በሚቀጥለው ሳምንት ባለው በሚያልቀው እንትን ውስጥ እንደዚህ አይነት ነገር ኢትዮጵያ ማለት ነው። እኔ አመጣልሻለሁ። እኛ ምላሽ ያልሰጠን ይሄ ከህወሓት ሲሰራ ነበረው። ህወሓት በተቀነባበረ መልኩ እኮ እስረኞቹ ላይ ሲያካሄድ የነበረው የስም ማጥፋት ዘመቻ ነው እኮ። ዋና ፎከሱ ደግሞ ያው የተወሰኑ ሰዎች ነበሩ። ከነዛ ሰዎች መካከል ያንደኛው እና መጨረሻውን አንብበሻል። ሄዳችሁ ከነዚህ ሰዎች ላይ እንዳትገበያዩ ይቀጥላል ማለቱን ምን ያላስታውስም። በነገራችን ላይ እሱ ጭራሽ እንደ ማስረጃ ሆኖ ቀረበ በተባለ ውስጥ ይቀጥላል ይላል ከኋላ። ደግሞ በዛ ሳምንት ብቻ አይደለም፣ በበርካታ ሳምንታት ውስጥ እና በህወሓት ዝም ብሎ ይመለከታል ያለሽ እንደዚህ አይነት ነገሮችን በወቅቱ ውሸታ ማያዋጣው ነገር ስለሆነ ነው ቆይቶ። በነገራችን ላይ ይሄ የምትዩ ጽሁፍ መጨረሻ ላይ ተከሶ ፍርድ ቤት ቀርቦ ነፃ ወጥቷል አምደኛው። በዛውን ዘመን በነበረው ፍርድ ቤት ማለት ነው። ለማለት የፈለኩት ምንድነው አንቺ የምትዩ ነገር አሁን እንግዲህ በመርህ ደረጃ አንቺ ያልሽን ነገር ፈጽሜ ከሆነ ለእስር መዳረግ ይገባኛል፣ ልቀጣ ይገባኛል። በይቅርታ የሚታለፍ ነገር አይደለም። ግን በምትዩ ደረጃ ተፈጽሞ ሳይሆን ፕሮፓጋንዳ ነው የተሰራበት። ይሄን እንድታቂ ይፈልጋል። አሁን እንግዲህ የትግራይን ህዝብ በዚህ ደረጃ ገበያ ከነሱ እንዳትገዛዙ ጀርመን አይሁዶች ላይ ያደረጉትን ስትራቴጂ መጠቀም አለብን የሚል በጣም ለመናገር የሚያሳፍሩ ጽሁፎች ማለት ይሄ ነገር ተፈጽሟል ኢትዮጵያ ውስጥ። ግን ይሄ እግዚአብሔር ስጥሽ በነገራችን ላይ አንቺ ትንሽ አሻሽልሽልኛል። ዳንኤል ብርሃኔ ህወሓት ሲል የነበረው እስክንድር ራሱ ይጽፋሉ ነው። አንቺ እስክንድር እኮ አንቺ ደግሞ አሻሽለሽልኛል። እግዚአብሔር ስጥሽ ነው የምልሽ እኮ እያመሰገንኩሽ ነው። በወቅቱ ግን ምስጋና ምን አስፈለገ? አሁን እስክንድር አሻሽልሽ አይደለ እኮ ነገር እኔ ምን አገባኝ? ዋና ተፈለገው ቢያወራ እኔ ያየሁትን አዳምጪኝ እንጂ እስክንድር ሲያቀርቡት የነበረው እስክንድር ራሱ ይሄን ነው የጻፈው። አምደኛ አይደለም። እስክንድር ራሱ የጻፈው ነገር ይሄ ነው። ይሄማ መታሰር ሲያንሰው ነው ሲሉ ነበር። አሁን ደግሞ አንቺ ትንሽ ብታሻሽዩ ኮንቴክስቱን እየነገርኩሽ ከየት እንዳነሳሽው ስለማቅ ነው እኮ ከየት እንዳገኘሽው ከየት አገኘሽው አንቺ በወቅቱ እኮ ከየት ሬፈረንስ ያደረግሽው ምንድን ነው? መነሻሽ ምንድን ነው? መነሻሽ እኮ የእነ ዳንኤል ብርሃኔ ፕሮፓጋንዳ ስም ማጥፋት ዘመቻ እነ ዳንኤል እሱን ፕሮፓጋንዳ ልከሽ ብሎ መዘክር ሄድሽ። ያንን ቼክ አደረግሽ፣ ግን ፕሮሴሱን አልጨረሽውም እያልኩሽ ነው። ተከታታይ እትሞች አሉ። ተከታታይ እትሞችን አንብቢያቸው። መቋጫው የጽሁፉ መቋጫ ኢትዮጵያ ለኢትዮጵያ እንደዚህ አይነት ነገር እንደማይበጅ፣ በናዚ ጀርመን ውስጥ የተፈጸመው አይነት ድርጊት ኢትዮጵያ ውስጥ መፈጸም እንደሌለበት፣ ከጎሳ ፖለቲካ መውጣት እንዳለበት እሱ አምደኛው እንደሚለው አምደኛው እኮ የመረረ የጎሳ ፖለቲካ ጠላት ነው። ኢትዮጵያ ውስጥ እንዳረች ኢትዮጵያ ውስጥ የጎሳ ፖለቲካ መታገድ አለበት የሚል ነው። እስከ ዛሬ ድረስ ከማንም በላይ ኢትዮጵያ ውስጥ በህግ መታገድ አለበት የሚል ነው።
እንኳን እንደዚህ አሁን በምትዩ መንገድ ሊያስቀምጠው ቀርቶ ይሄ የጎሳ ፖለቲካ መዘዙ የሀገር መጥፋት ነው። ሶሪ እስክንድር ነጋ